ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ድምጽ ወያኔ ቴሌቪዥን ዛሬ ሰራተኞችን በድንገት ሰብስቦ እያንዳንዱ ሰራተኛ ወይም ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጁ ለጋዜጠኞች ተናግረዋል። ከዚህ በተጨማሪ በትግራይ ክልል የኤርትራ መገበያያ ገንዘብ የሆነው ናቅፍ ብርን ተክቶ መገበያያ እንዲሆን ከኤርትራ ቴሌን እንደ አማራጭ ጥቅም ላይ እንዲውል ወደ ውጊያ የማይዘምት ኃይል መሬቱን እንደሚቀማ ጥቅም እንዲቆም እያንዳንዱ የገጠር ቤተሰብ ኃላፊ አይብ፣ ገንፎ፣ ማር ወዘተ እንዲያዘጋጅ በከተማ አካባቢዎች የሚኖር 25 ኪሎ ግራም እህል 1 ኪሎ ግራም በቆሎ እንዲያዘጋጅ ትዕዛዝ መውረዱን አንድ ከፍተኛ የስምረት ፓርቲ አመራር ተናግረዋል። በመጪው የካቲት 16 2018 ዓ.ም ከቦታ ቦታ የስንቅ መሰብሰብ ስራ ይጀምራል ተብሏል። በተያያዘ ዜና እስከዛሬ ለህወሓት ሚሊዮን ዶላሮችን ሲያግዝ የኖረው ዲያስፖራ ምላሽ አለመስጠቱ ተሰምቷል። ገቢው ለትግራይ አርበኞች ሕክምና ለተፈናቀሉ ሰዎች ወደ ሀገራቸው ለመመለስና የትግራይን መልሶ ለማቋቋም ይውላል ብሎ የኮሙኒኬሽን ጉዳዮች ቢሮ መግለጫ ቢያወጣም ዞሮ ለጦርነት መሆኑ ስለታወቀ ነገሩ በዝምታ እየታየ መሆኑ ተነግሯል። ለድጋፍ ይፋ የሆኑትን አካውንቶች በልዩ ሁኔታ የሚከታተል ከመንግስት የሰው ኃይል መመደቡ ተሰምቷል። በተቀራረበ መረጃ የሀገር መከላከያ ሰራዊቱ ወደ ኤርትራ ድንበር ጉዞ መጀመሩን ተከትሎ ተንቤ ድረስ ገብቶ እንደነበር የተነገረለት የኤርትራ ሰራዊት ወደ ኋላ ማፈግፈጉ ታውቋል። ከህወሓት ሰራዊት ጋር በመቆም ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩ ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸው ታውቋል። ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንዳባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣችው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ከሳይድ ጋባ ላይ መስፈሩ ምንጮች ለሀዩዛ ሀበሻ ገልጸዋል። በተያያዘ ዜና የኢትዮጵያም የኤርትራም ጦር ወደ ድንበር ተንቀሳቅሷል። ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶች ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን አስጠግቷልም ተብሏል። በሁለቱ ሀገራት መሃል ጦርነት የመቀስቀሱ እድል ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሰቀስ ጥረቶች እያደረጉ መሆኑ ታውቋል። ጦርነት በትንሽ መስዋዕትነት መጠናቀቅ አለበት ሲሉ ጀነራል ጻድቃን ገብረትንሳኤ ተናገሩ። ሰሞኑን በአዲስ አበባ ስለ ትግራይ ወቅታዊ ሁኔታ በተካሄደ የውይይት መድረክ ላይ የተገኙት የቀድሞ ከፍተኛ ወታደራዊ መኮንን ጀነራል ጻድቃን ገብረትንሳኤ በትግራይ ጦርነትን ለማስቀረት ያለው እድል አሁንም ሰፊ መሆኑን ገልጸዋል። ጦርነት የሚካሄድ ቢሆን እንኳን በቅርቡ እንደማይሆን የገለጹት ጀነራሉ ጦርነትን የማስቀረት እድሉ አሁንም ከፍተኛ መሆኑን አጽንኦት ሰጥተዋል። ነገር ግን ጦርነት የማይቀር ከሆነ በራሳቸው ፍላጎት የሚሆን በሌላ መንገድ ጦርነት እንዳይቀር በሚፈልጉ አካላት ላይ ትኩረት መደረግ እንዳለበት አሳስበዋል። ጦርነት የሚካሄድ ከሆነ ሂደቱ በጣም አጭርና በትንሽ መስዋዕትነት የሚቋጭ እንዲሆን እናድርገዋለን ያሉት ጀነራሉ ወንጀለኞች ብቻ ተለይተው በመውጣት ለፈጠሩ ችግር ተጠያቂ የሚሆኑበትና ችግሩን ብቻቸውን የሚጋፈጡበት ሁኔታ ለመፍጠር እንደሚሰሩም ተደምጠዋል። የባህር በር ከመፈለግ መጀመሪያ የሀገር ውስጥ ግጭት አቁሙ ሲሉ የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል ገለጹ። የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት ደጋፊዎችና ካድሬዎች ሀቀኝነት የጎደላቸው መከራከሪያዎች በማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲሉ ወነጀሉ። ሚኒስተሩ የቀይ ባህርን ደህንነት ለማስጠበቅ የባህር ኃይል ማሰማራት አስፈላጊ ነው የሚለውን የኢትዮጵያ መከላከያ ከእውነት የራቀና ለቅዠት የቀረበ ነው ሲሉ አጣጥለውታል። ሚኒስተሩ የቀይ ባህርን ደህንነት ለማስጠበቅ የባህር ኃይል ማሰማራት አስፈላጊ ነው የሚለውን የኢትዮጵያ መከራከያ ከእውነት የራቀ ለቅዠት የቀረበ ነው ሲሉ አጣጥለውታል። የኢትዮጵያ መንግስት የሀገር ውስጥን ግጭቶችን መፍታት ባልቻለበት ሁኔታ ቀጣናዊ ግጭት ለመፍጠር መንቀሳቀሱ ግራ አጋቢ መሆኑን የገለጹ ሚኒስተሩ መንግስት በውስጥ ችግሮች ላይ ቢያተኩር እንደሚሻል መክረዋል። የወደብ ኪራይ ክፍያ በኢኮኖሚ እድገት ላይ ተጽዕኖ ያሳድራል የሚለው መከራከያ ጊዜ ያለፈበትና ሀቀኝነት የጎደለው ነው ያሉት አቶ የማነ እነዚህ መከራከያዎች በሙሉ በኤርትራ ላይ ጦርነት ለመክፈት የታለመ የተቀናጁ እንቅስቃሴዎች እንደሆኑ ገልጸዋል። ሚኒስተሩ አክለውም እነዚህ መከራከያዎች እውነታና እውቀት የታከለባቸው ለማስመሰል የተራራቁ አገላለጾች ጥቅም ላይ ቢውሉም ዋናው ዓላማቸው ግን ሆን ተብሎ ውጥረቱን ለማባባስና ለኃይል እርምጃ ምክንያት ለመፍጠር ያለመ ነው ብለዋል።
በንጹሃን ላይ የሚፈጸሙ ጥቃቶች በአስቸኳይ ይቁሙ ሲል ኢሰመጉ አስታወቀ። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በትናንትናው ዕለት ባወጣው መግለጫ በአማራና በደቡብ ኢትዮጵያ ክልሎች በንጹሃን ዜጎች ላይ እየደረሰ ያለውን ግድያና እንግልት እንዲቆም አሳሰበ። በደቡብ ወሎ ዞን ወግዲ ጥር 26 ቀን 2018 ዓ.ም በመንግስት የጸጥታ አካላት በተተኮሰ ከባድ መሳሪያ የቆሰለች ሴትን ወደ ሆስፒታል እየወሰዱ የነበሩ እናቶችና ሽማግሌዎች መገደላቸውን ኢሰመጉ አስታውቋል። ከልዩ ወረዳ ጥያቄ ጋር በተያያዘ በአርሶ አደሮች ላይ ግድያ፣ በሴቶች ላይ ጾታዊ ጥቃትና በንብረት ላይ ውድመት መድረሱ ተገልጿል። 5 የኢዜማ ፓርቲ አባላት በጸጥታው አካላት ተይዘው እስካሁን ያሉበት እንደማይታወቅና መንግስት ያሉበትን እንዲያሳውቅ ጠይቋል። ኢሰመጉ የፌዴራልና የክልል መንግስታት የዜጎችን በህይወት የመኖር መብት እንዲያከብርና ጥሰት የፈጸሙ የጸጥታ አካላትን ለህግ እንዲያቀርቡ ጥሪ አቅርቧል። የፈረንሳይ የዜና አገልግሎት ጋዜጠኛ ወደ ትግራይ ክልል እንዳይበር ተከለከለ። የፈረንሳይ የዜና አገልግሎት ጋዜጠኛ በዛሬው ዕለት ወደ ትግራይ ክልል እንዳይበር መከልከሉን የዜና ወኪሉ ዘገበ። የፈረንሳይ የዜና አገልግሎት በአዲስ አበባ መቀመጫውን ያደረገና ህጋዊ ፍቃድ ያለው ዘጋቢ ወደ ትግራይ ክልል ሽሬ ከተማ ለመምረጥ ሲሞክር ከኢትዮጵያ የውጭ ጉዳይ ሚኒስቴር ፍቃድ የለህም በሚል ምክንያት ከአየር መንገድ እንዲመለስ ተደርጓልም ተብሏል። በዘገባው መሰረት የአዲስ አበባ አውሮፕላን ማረፊያ የደህንነት ሰራተኞች ምንም አይነት ማስረጃ ሳያቀርብ ይህ ዛሬ ወይም ትናንት ስራ ላይ የዋለ አዲስ መመሪያ ነው ሲል ገልጾታል። የድንበር የለሽ ጋዜጠኞች ቡድን ባወጣው መግለጫ የኤኤፍፒ ጋዜጠኛ ከጉዞ መታገዱ ህጋዊ እውቅና ባለው ጋዜጠኛ ላይ የተፈጸመ መረጃ የማግኘት መብት ጥሰት ነው በማለት ገልጾታል። ቡድኑ ይህ ድርጊት በኢትዮጵያ በዓለም አቀፍ መገናኛ ብዙሃን ላይ የሚጣለው ገደብ እየተባባሰ ስለመምጣቱ ሌላኛው ማሳያ ነው ብለዋል። የኢትዮ ኤርትራ ህወሓት የጦርነት ስጋት። በኢትዮጵያ ፌዴራላዊ መንግስትና በኤርትራ ህወሓት መካከል አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚያደርገው ግፊትና ጥሪ እንደቀጠለ ነው። ከዚህ ቀደም የአፍሪካ ህብረት፣ ጀርመንን፣ የተባበሩ መንግስታት ድርጅት የሰብአዊ መብት ኮሚሽንና ቱርክ ጦርነት እንዳይጭር ሲጠይቁና ሲያሳስቡ ነበር። የግጭት ምክንያትና መፍትሄያቸውን የሚያጠናው ተቋም ኢንተርናሽናል ክራይሲስ ግሩፕ ሰሞኑን ባሰራጨው ጥናታዊ ዘገባው እንዳለው ግን ውጥረቱ ከጊዜ ወደ ጊዜ እያየ ነው። መገናኛ ዘዴዎች ዲፕሎማቶች እንደዘገቡት ድንበር ላይ የተፋጠጡት የኢትዮጵያ ፌዴራላዊ መንግስት የትግራይ ኃይሎችና የኤርትራ ጦር ውጊያ ለመክፈት ዝግጅታቸውን ሳያጠናቅቁ አይቀሩም። ኢንተርናሽናል ክራይሲስ ግሩፕ ከትናንት በስቲያ ባወጣው ጥናታዊ ዘገባው እንዳለው ሶስቱ ተቀናቃኝ ኃይላት ከጦርነት ሊገቡ የሚችሉበት በርካታ አቀጣጣይ ምክንያቶች አሉ። የኢትዮጵያ ህወሓትና ኤርትራን የአፍሪካ ቀንድ እያራመቀ ያለውን ክራይሲስ ግሩፕ ግጭቱን ለመከላከል እስካሁን ከተደረገው ጥረት በላይ ተጨማሪ ዲፕሎማቲያዊ ግፊቶች እንዲያደርጉ ጠይቋል። የትግራይና ትግራይን የሚያዋስኑ የአማራና የአፋር ክልሎች ነዋሪዎች ከዛሬ ነገ ጦርነት ይጨራል በሚል ጭንቀት እየተሰቃዩ መሆናቸውን በተደጋጋሚ አስታውቀዋል። አቅም ያላቸው አካባቢዎች እየለቀቁ ወደ መሀል ኢትዮጵያ መግባታቸውም ተዘግቧል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።